የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰል ነበር። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9። የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር እንመስል ነበር ሰዶም ገሞራ። ባንቺ ባይገለጥ የማዳኑ ሥራ የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር እንመስል ነበር ሰዶም ገሞራ። ባንቺ ባይገለጥ የማዳኑ ሥራ በአዳም ገላ እንደ ዕንቁ ያበራል ፍዳና መርገም ያልወደቀብሽ ታስበሽ ነበር በአምላክ ሕሊና ታትመሽ የኖርሽ በድንግልና። እግዚአብሔር አብ ቅዱስ ነው አንቺን የወደደሽ እግዚአብሔር ወልድ ቅዱስ ነው ካንቺ የተወለደው ያጽናሽ መንፈስ ቅዱስም ቅዱስ ነው። እጹብ ድንቅ ነው አንቺ የሆነ የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር እንመስል ነበር ሰዶም ገሞራ። ባንቺ ባይገለጥ የማዳኑ ሥራ የሙሴ ጽላት የሲና ሐመልማል ተዋህዶ ያያት ከእሳት ነበልባል ረቂቁ ገዝፎ ታየ ባንቺ ሥጋ እናቱ ሆነሻል አልፋ ኦሜጋ። እግዚአብሔር አብ ቅዱስ ነው አንቺን የወደደሽ እግዚአብሔር ወልድ ቅዱስ ነው ካንቺ የተወለደው ያጽናሽ መንፈስ ቅዱስም ቅዱስ ነው። እጹብ ድንቅ ነው አንቺ የሆነ የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር እንመስል ነበር ሰዶም ገሞራ። ባንቺ ባይገለጥ የማዳኑ ሥራ የአዳም ተስፋው ከገነት ሲሰደድ ከአካሉ የቀረሽ ወደ ሲኦል ሲወርድ በሥጋ ድንግል ድንግል በሕሊና ከቤተ መቅደሱ የኖርሽ በትሕትና። እግዚአብሔር አብ ቅዱስ ነው አንቺን የወደደሽ እግዚአብሔር ወልድ ቅዱስ ነው ካንቺ የተወለደው ያጽናሽ መንፈስ ቅዱስም ቅዱስ ነው። እጹብ ድንቅ ነው አንቺ የሆነ የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር
ለርደት ለሥጋ ዕርገት ድንግል ማርያም ሆነሻል ምክንያት። በደይን ወድቀን በሐዘን ስንኖር ተገኘሽልን ማርያም ንጹሕ እግዚአብሔር አብ ቅዱስ ነው አንቺን የወደደሽ። እግዚአብሔር ወልድ ቅዱስ ነው ካንቺ ተወለደ። ያጸናሽ መንፈስ ቅዱስም ቅዱስ ነው። እጹብ ድንቅ ነው አንቺ የሆነው። የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር እንመስል ነበር ሰዶም ገሞራ። አንቺ ባይገለጥ የማዳኑ ሥራ የሰራዊት ጌታ እግዚአብሔር ባያስቀርልን ንጹሕን ዘር እንመስል ነበር ሰዶም